የሸገር ከተማ የነዋሪዎችን እንግልት ለመቀነስና የመንግስት አገልግሎቶችን ይበልጥ ተደራሽ ለማድረግ ያስችላል ያለውን ተንቀሳቃሽ አገልግሎት ስራ አስጀምሯል። የሸገር መሶብ አንድ ማዕከል የተለያዩ አገልግሎቶችን በተሽከርካሪ ከቦታ ቦታ በመንቀሳቀስ ለነዋሪዎች መስጠት የሚያስችለውን አገልግሎት ነው ስራ ያስጀመረው። ተንቀሳቃሽ አገልግሎቱ 16 የተለያዩ አገልግሎቶችን የያዘ መሆኑንና ነዋሪዎች ወደ ተቋማት መሄድ ሳይጠበቅባቸው በደጃቸው የተለያዩ አገልግሎቶችን እንዲያገኙ የሚያስችል ነው ተብሏል። ተጃጅለ ሶቻ ዮኪን ሞባይል ሰርቪስ አረከን ጀልቀብኑ ዛሬ የምናስጀምረው ተንቀሳቃሽ አገልግሎት 16 የተለያዩ አገልግሎቶችን በመያዝ ነዋሪው ወደ ተቋማት ሳይመጡ ባሉበት ቦታ ለመስጠት የሚያስችል ዋነኛ ተግባር ነው። ህዝባችን በተለያየ ቦታ የሚቸገርበትን አገልግሎት ባለበት ቦታ በደጁ ሄደን አገልግሎት መስጠት ጀምረናል። ተደራሽነታችን ሲሰፋ ግልጽነትና ነዋሪው በአመቸው ሰዓት አገልግሎት እንዲያገኝ ያስችለዋል። በተጨማሪም ከፍተኛ ተፈላጊ የሚያደርገው ለኢኮኖሚያችን የሚያበረክተው አስተዋጽኦ ነው። ባዬ በርባጭሳ ከነሰጎ ዲነግዴ ከኛ ኑፍ ደበላ በተጨማሪም ተደራሽነትን ለማስፋፋትና ምርታማነትን ለማሳደግ ያለው አስተዋጽኦ የጎላ መሆኑ ተመላክቷል። ሸገር ከተማ ከተመሰረተ ወዲህ ከ1000 በላይ ኢንቨስትመንቶች ወደ ስራ እንዲገቡ መደረጉና የግብርናውን ዘርፍ ለማዘመን እንዲሁም የገበሬውን ጥያቄ ለመመለስ የተለያዩ ተግባራት መከወናቸው ተገልጿል። በተጨማሪም መሶብ አንድ ማዕከልን በመገንባት አገልግሎቶችን ወደ አንድ ቦታ በማምጣት የነዋሪውን እንግልት መቀነስ መቻሉ ተነስቷል። ኢንቨስትመንት ይቆፋ ዮሲኒፍ ካሴ ሸገር ከተማ ከተመሰረተ በኋላ ከ1000 በላይ ኢንቨስትመንቶች ወደ ስራ እንዲገቡ አድርገናል። በተጨማሪም የግብርና ኢኒሺዬቲቭ ተግባራዊ በማድረግ የገበሬውን ጥያቄ ለመመለስና የግብርና ዘርፉን ለማዘመን ከ16000 በላይ ሼዶችን ገንብተናል። በዚህም ሸገር ከተማ የንግድ ማዕከል መሆኑን ግብርናን ማዘመን እንደሚችል አረጋግጠናል። የሮድ ኤራፍ አርገቹ ከንደንደኝ ሸገር ኦጋሰዲ ኬሳት መጋሊ ማላከተኤ ቡልቺሳ መጋላ ሸገር ኬሰት ከኒስ ተጃጅላ አማየሱ በሸገር ከተማ አስተዳደር ውስጥ የሚሰጡ አገልግሎቶችን ለማዘመን የተለያዩ ተግባራት ሲከናወኑ ቆይተዋል። ያሉትን አገልግሎቶች በጥናት በመለየት ያለባቸውን ችግር በማጥናትና ችግሮችን የመፍቻ መፍትሄዎችን ማስቀመጥ ዋናዎቹ ናቸው። ከዚህም በመነሳት በተለያዩ ሴክተሮች ይሰጡ የነበሩ ከ159 በላይ አገልግሎቶችን ወደ አንድ ማዕከል በማምጣት ስራ ጀምረናል። ቡርቱ ተኩኬሰት ከኑዳፍ ወልት ፍኔ ሆጂ ጫልቀባቤ አገልግሎቱ በተለያየ ምክንያት በአካል ወደ ማዕከሉ መምጣት የማይችሉ ነዋሪዎችን ተጠቃሚ ለማድረግ ያለመ ነው ተብሏል። በተለይም የአካል ጉዳተኞችና የአቅመ ደካሞችን እንግልት የሚቀንስ መሆኑን ተገልጋዮች ገልጸዋል። መታወቂያ አገልግሎት ሊወስድ ነው የመጣሁት። እንግዲህ ያው እየተሰናገርኩ ነው። ከዚህ በፊት በወዴሳ ወረዳ ሄጄ ነበር። ያው ፎቁን ለመውጣት ስለማልችል ቤተሰብ ያው ተጠቃሚ ሆኖ አልወስደዋል። እኔ ግን በዛ ምክንያት ተመለስኩኝ። ቦታው ስለማይመች ፎቅ ላይ ስለሆነ ዛሬ ደግሞ ያው እዚህ ስለቀረበልኝ ለመውሰድ መጣው። እየተስተናገርኩ ነው። እዚህ የመጣሁት የስራ አጥ አገልግሎትና የዲጂታል መታወቂያ የነዋሪነት ለመቀበል ነው የመጣሁት። ተቀብዬም እየወጣው ነው። ህዝቡ ከፎቅ ከመውረድ ዋናው ነገር አቅመ ደካማም ይኖራል። በጣም ጥሩ ነው። ይሄኛው አገልግሎት በጣም ቆንጆ ነው። ለምሳሌ የአካል ጉዳት ያለባቸውም ትልልቅ ሰዎችም እንደኛ አይነቱም በአንድነት የሚስተናገድበት ነው። በጣም ቆንጆ ነው። ተወቃና ወሰድ ተብዬ ተደውሎልኝ ነው የመጣሁት። በጣም ደስ የሚል ነው። ያው አገልግሎታችሁ ደስ ይላል። በጥሩ ሁኔታ ነው ያቀርበው ያሉት። በቤታችን ያው ታርቶን ነው